ኢሞአችሁ መጠለፍ አለመጠለፉን የምታውቁበት 5 ነጥቦች በዚህ ቪዲዮ ነግራችኋለሁ። ቤቱን ፎሎ፣ ቪዲዮ ላይ ኮሜንት ላይ ተስማምቶኛል ወይም አልተስማማኝም በሉ። ሼር፣ ኮፒ ሊንክ፣ ሪፖስት ለወዳጅ ዘመዶቻችሁ አድርጉ። ሴቭ አድርጋችሁ አስቀምጡት። አንደኛ እናንተ ያላካችሁት መልእክት በእናንተ ኢሞ ውስጥ መመልከት ትጀምራላችሁ። እናንተ ያልደወላችሁት መደወል ወይም ኮል ሂስትሪ ላይ ትመለከታላችሁ። ሌላው በድንገት ሎጋውት ይላል። ኦቲፒ ሳትጠይቁት ኦቲፒ ይልካል። እናንተ ፕሮፋይል ፒክቸራችሁን ሳትቀይሩ በድንገት ይቀየራል። እንዲህ አይነት አጠራጣሪ መልእክት ሲደርሳችሁ ድጋሚ ኦቲፒ ታስለኩና ለማንም እንዳትሰጡ። እኔ የምጠቀመው ኤችዲ ኢሞ በጣም ማስታወቂያ የሌለበት ነው። በጣም ተመችቶኛል። ትክክለኛውን ሊንክ ፕሌይ ስቶር ላይ ታገኛላችሁ። ፕሌይ ስቶር ላይ ብዙ ኢሞዎች ስላሉ እኔ ለብቻው ሊንኩን ወደ ፕሌይ ስቶር የሚወስዳችሁ ሊንክ በእኔ አፕሊኬሽን ውስጥ አስቀምጫለሁ። መረጃውን ያንን ኢሞ የምትፈልጉ ከሆነ አንድ አዳምጡ። በቅድሚያ ወደ ፕሌይ ስቶር ሄዳችሁ ቶም አርባን አፕሊኬሽን ታወርዳላችሁ። እንደዚህ ከጫነ በኋላ ኢናብል ትሉና ኦፕን ትላላችሁ። ከዛ ወደ ሰርች ባር ትሄዱና ቲኦኤም 108 ብለን ከታች ሰርች እናደርጋለን። ከዛ ይሄ ምስል ይመጣልናል። እችን ነክተን እንጫን።